የምወዳችሁና የማከብራችሁ በመላው ዓለም በየትኛውም ስፍራና ቦታ ሆናችሁ ይህንን ቪዲዮ ለምትመለከቱ የሰው ልጆች በሙሉ በያለንበት የዓለም ክፍል ሰላም ይሁን ለማለት እወዳለሁ። ለዓለማችን ሰላም ካልኩ በኋላ እንግዲህ ከትላንትናው ዕለት ጀምሮ በእስራኤልና በኢራን መካከል ጦርነት ተቀስቅሷል። እስራኤል እና ኢራን ጋር ያለውን አጠቃላይ ሁኔታ ስንመለከት ከታሪክም አንጻር አሁንም ያለውን አጠቃላይ አውድ ስንመለከት የኢራኑ መሪ አያቶላ ሆሚኒ እስራኤልን ከምድረ ገጽ እናጠፋለን የሚል ዛቻ ነው ያስቀመጠው። ዛት ሚንስ 10 ሚሊዮን የእስራኤልን ሕዝብ ከምድረ ገጽ ላይ እናጠፋለን ነው የአያቶላ ሆሚኒ ዛቻ። እስራኤል በአንጻሩ የጠቅላይ ሚኒስትሯ ቤንያሚን ኔታንያሁ ደግሞ የኢራንን አምባገነናዊ አገዛዝ በመገርሰስ ከእስራኤል ቤተሰቦቻችን ጋር ሰላማዊ የሆነ ኑሮ፣ ሰላማዊ የሆነ ወንድማማችነት እንደ ጥንቱ እንመሰርታለን የሚል ንግግር አድርገዋል። የሁለቱን ንግግር ለእናንተ ክፍት አድርጌ እንድትመዝኑ መዝናችሁ የራሳችሁ የሆነ ውሳኔ እንድትወስኑ የህሊናዊ ፍርድ ሰጣለሁ። ከዛ ውጪ በጣም የገረመኝና ያስደንቀኝ ነገር ኢትዮጵያውያን ከኢራን በላይ አያቶላ ሆሚኒዎች ሆነው አገኘዋቸውና ኢትዮጵያውያን አያቶላዎች ወይም ኢትዮጵያዊ ሆሚኒዎች የሚል ስያሜ ሰጠዋቸው። ከኢራን በላይ ኢራን ሆነው አረፉ። በዚህ በ21ኛው ክፍለ ዘመን አስተሳሰብ መቼም እስላማዊ መንግስት የለም፣ ክርስቲያናዊ መንግስት የለም፣ አይሁዳዊ መንግስት የለም። መንግስት የራሱ ርዕዮተ ዓለም፣ የራሱ ፍልስፍና፣ ራሱ የሚከተለው ነገር አለ። እነዚህ ሰዎች አያቶላዎቹ ለእስራኤል ህፃናት፣ ለእስራኤል ንጹሐን አያዝኑም፣ ደስ ነው የሚላቸው። ጽንፈኞቹ እስልምና የሰላም ሃይማኖት ነው። ነገር ግን አያቶላዎቹ የእስራኤል ህፃናት፣ የእስራኤል እናቶች፣ የእስራኤል ንጹሐን ከእስራኤል መንግስት ጋር በሚደረግ ጦርነትና ግጭት ሲያልቁ አላሁ አክበር ይላሉ። የእስራኤል ንጹሐን ሲያልቁ፣ የእስራኤል እናቶች ሲያልቁ፣ ኢራን ስትመታ ደግሞ እስራኤል እንትናትና የኒውክሌር ማብላያ ሰራች። በነገራችን ላይ በጣም የገረመኝ ነገር አንድ የአገር ድሮኖች ከመቶ በላይ ባለፈውም እንደዚሁ የአገር ሚሳኤሎች አሉኝ የምትላቸውን በነሲብ ላከች። በይቅርታ ለቃሉ በውር ድንብር ዝም ብላ ኢራን ላከች እና አንዱ ሄዶ መታ የሆነ ህንፃ ዝም ብሎ በቃ እስራኤል እዚህ ጋር ናት ብላ ዝም ብላ ስተኩስ ሄዳ መታች። ጮቤ ረገጡ አልኳችሁ። መሬት ጠበበን ያሉ ጥጋባቸው እኔ ነኝ ያለ ፈረስ ማይዘለው አይነት ነገር ሆነና እንደው አንዳንዴ ስለሚገርመኝ ነው። እንደ እስራኤል አስበው አልመው ሄደው አስቡት። ትልቁን የጦር ኃይሎች አዛዥ የጦር ኢታማዦር ሹሙን ትልቁን ሰው እስራኤል ገደለች። የአቶሚክ ማብላያ ኢነርጂውን ዋና ሰው እስራኤል ገደለች። በወታደራዊ ሴንትራል ኮማንድ ትልቁን ሰው እስራኤል ገደለች። ከዛ 6 ሳይንቲስቶችን ወደ 20 የሚሆኑ ወታደራዊ አታሺዎችን ገደለች እስራኤል በተመረጡ ነገሮች። የሚገርመው እስራኤል ያስነሳችው ምንድነው? ጀት ነው። ጀት አስነስታ 200 ጀቶች ኢራን ላይ ዘፍነው ደንሰው ተሽከርክረው ምን ብለው ቅጥቅጥ አድርገው 300 ቦምቦች ጥለው ዘና ብለው 100 ታርጌት መርጠው 100ን ታርጌታቸው መተው ተመለሱ። እንግዲህ መሬትን መሳት ማለት ነው። ኢራን ወደ እስራኤል የምትተኩሰው ነገር ስትመለከቱ ብዙ ላይ ሀገርን የለቀቀችው ይታወቃል። የት ጋር እንዳለች እስራኤል ወደ ከተማውን የተኮሰችው መሬትን መሳት ማለት ነው። እነዛኞቹ ግን ቦታ አጥንተው ካልኩሌት አድርገው with all their precision and excellence በሚገርም አይነት ድንቅ ጥበብ አናቷ ላይ አሁን እንደ እስራኤሎቹ መታቢውን ኖሮ ኢራን ተሳክቶላት የእስራኤልን የጦር ኃይሎች አዛዥ፣ የእስራኤልን የኒውክሌር ኃላፊ፣ የእስራኤልን ሳይንቲስቶች መተው ቢሆን ኖሮ አንድ እንኳን 10 አለቃ ቢገሉ ምድርና ሰማይ ነው የሚጠባቸው አያቶላዎቹና እኔ ጉራ በጣም ይገርመኛል። አሁን ጉራ በጣም መንፋት ካለባቸው የእስራኤል ደጋፊዎች ናቸው። እንደው በጣም ጉረኛ እንሆን ቢባል ያምርባቸዋል የእስራኤል ደጋፊዎች። ዋው ደጋፊ ልክ አርሴናል ሲጫወት ክለባችን እንደምንለው፣ ማንቸስተር ሲጫወት ክለባችን እንደምንለው እንደው በሱ ደረጃ እኛ ምን ደግፋት ሀገር ብለን አያገባንም። ግን እንደው ክለብ እንደግፍ ለአውሮፓ ክለብ እንኳን ህዝብን እና መንግስትን እና ብዙ ጊዜ ነግሬያቸዋለሁ። እንደሱ ቢሆንና እውነት ኢራኖች ሄደው ሳይሳሳቱ 20 ወታደራዊ አዛዦችን
ከነ ምናምኖቻቸው ተዋብ ያደርጉ፣ ኒውክሌር ማብላያዎችን ተዋብ ያደርጉ። ደግሞ እኮ ተመልሰው ሄደው መጡ። አውሮፕላን ማረፊያ ጎን አለ ሌላ የሚሳኤል መተኮሻ ሄዱና እስራኤሎች እንደገና ከሰማችሁት ዜና በተጨማሪ ድባቅ መቱ። እንደሱ አድርገው ቢሆን ኖሮ ኢራኖቹ አያቶላዎቹ ሲመረቅኑ አያስቀምጡንም ነበረ። ሆሚኒዎቹ እንዴ ይሄን ያህል ከኢራን በላይ ኢራናዊ መሆን ምንድን ነው? ቆይ እንዴ እኛ በልኩ ነው ማለት እስራኤል እንትናለች፣ በቃ ታርጌቱን መታች። ኒውክሌር ብትሰራ ኢራን እንግዲህ ኢራን ያለችው ምንድን ነው? መሪዋ ነው አይደል? ትልቁ አያቶላ ሆሚኒ እሱ ምን አለ? ይፈልጉታል፣ መኖሩን ይፈልጉታል እንጂ እኮ ይመቱት ነበረ። ግን መኖሩን ይፈልጉታል እስራኤሎች። ምክንያቱም ሞሮን ሲመራ ጥሩ ነው። አንድ ነገር የሚቀናቀናችሁ ነገር ሞሮን ጀዝባ ሲመራው በጣም አሪፍ ነው። እና ይህን ጀዝባ ተዉት እንጂ መምታት ይችሉ ነበር። ለምንድን ነው የተዉት? ትክክለኛ አፉ ላይ የመጣለትን ነው የሚናገረው። እስራኤልን ከምድረ ገጽ አጠፋለሁ አለ። መቼም አንድ መሪ በ21ኛው ክፍለ ዘመን ውስጥ ተቀምጦ እስራኤል ከምድረ ገጽ ትጠፋለች ማለት 10 ሚሊዮን የእስራኤል ንጹሃን ማለት 10 ሚሊዮን ህዝብ አጠፋለሁ ብሎ በአደባባይ የሚናገር ሞሮን መገደል የለበትም። ምን አይነት አስተሳሰብ እንደዳበረ አርብቶ አደሮቹ ግመሎቹ እንጂ ከውስጣቸው ወጥተው በመኪና የተተኩት ገና በዘመነ ግመል ላይ እንዳሉ በትክክል የሚያሳይ አነጋገር ነው። እንደው ይቅርታ ርህራሄ አያስፈልግም ለጨካኞች። በጣም ጅሃዳዊ፣ በጣም ጨካኝ የሆነ እንትን ነው። ከዛ በጣም የሚገርማችሁ ነገር የእስራኤሉ ግን ምን አሉ? ለ46 ዓመታት ላያችሁ ላይ የተገሸረውን የተዳለበውን አምባገነን ኦቶሪታሪያን ቶታሊታሪያን ጨፍጫፊና ጨካኝ የሆነ ከጊዜው ጋር የማሄድ አመራር ወደዛ ነቅለንላችሁ ልጆቻችንም እኛም በፍቅርና በሰላም እንኖራለን። ተመልከቱ አሁን የሁለቱን ልዩነት ይሁ በአፍ ደረጃ ተውት የተግባሩን። እስራኤል እነዚህ አያቶላዎች ኢትዮጵያ አያቶላዎች እስራኤል ሀገሯ የት ነው ቢባል መልስ የላቸው። ማርስ ላይ ነው፣ ጁፒተር ላይ ነው፣ ላይቤሪያ ነው፣ ሳይቤሪያ ነው፣ አሜሪካ ነው፣ ካናዳ ነው፣ አውስትራሊያ፣ ደቡብ አፍሪካ የት ነው የእስራኤሎች ሀገር ቢባሉ እነዚህ ሞሮኖች ይጥፉ ብቻ ነው የሚሉት። ምክንያቱም የነሱ ነገር አላህ አቅም የሌለው። እስልምና እኮ የሰላም ሃይማኖት ነው። ሙስሊሞች በጣም ምርጥ ህዝቦች ናቸው። ነገር ግን እነዚህ ጽንፈኞቹ በጣም ፕሮሰስ የሚሆኑ በዚህ በአጋንንት መንፈስ በቃ የደም መንፈስ አላሁ አክበር ብሎ በመግደል መንፈስ ውስጥ ያሉት እንዴት ጨክኖ ሰው አንድ ግን ጭንቅላታቸው ስለገባ አይሰሙም። አሁን እኔ የምላቸው ቅድም እዛ በፌስቡክ ላይ 341 ሺህ ተከታይ አለኝ። ስለዚህ ጉዳይ አንድ ነገር አነሳውና ወረዱብኝ ያልኳችሁ የብልግናቸውን ጥግ አየሁት። አቤት የሚሳደቡት ስድብ! እኔ የትም ኢትዮጵያ ውስጥ ሰምቼው አላውቅም። ለካ ሲለማመዱ የቆዩት እሱ ነው። ከዛ በኋላ ተመቻቸው እነ ወያኔ፣ እነ ኦነግ፣ እነ የብልጽግና ጽንፈኛ፣ እነ የቦታው ጽንፈኛ ተመቻቸው። ታየ ቦጋለ አረጋን ይልመደሱ ኦዳን አገኘን አሉና አዘነቡት አልኳችሁ ዶፋቸው። ልክ እንደምን እንደገመትኩት ታውቃላችሁ? እንደ ኢራን ድሮኖች ማት ኢራን ድሮን መጥቶ ምንም ሳይመታ ተመለሰ። ኢንተርሴፕት አደረጉት። ከዛ የአገር ሚሳይል እንትን ብሎ አንዱ መታ። እኔ ጋር ግን ደግነቱ የሚመታ ሀሳብ አላገኘሁም። ስድብ ብቻ ነው በቃ። ይሄ ዝም ብሎ ማንም የሚሳደበው ስድብ የለም። ይሄ መደዳው ሰው ሲሰክር ምናምን የሚሳደበው ስድብ፣ አእምሮ ሲናውዝ የሚያደርገው ስድብ፣ እንደሱ አይነት እነዚህ የለመድናቸውን ስድቦች የተሳደቡ። እኔ ሀሳብ ይዤ ነው የመጣሁት። እኛ አንደኛ ምን ደግፈው ሊኖር ይችላል፣ ግን እስከዚህ ድረስ ተቃጥለን እስከዚህ ድረስ ተንገብግበን ታየ ቦጋለ የሚባል ሰው ላይ በቃ መዝመት አለብን። አንተ ድሮም አታስብም ምናምን እና በጣም የሚገርም እንደሱ አይነቶቹ ቀላል ናቸው። ግን እዚህ ጋር ማልናገራቸው አፋቸውን ከፈቱት አይገልጸውም። አፋቸውን ከፍተው ጭንቅላታቸውን አሳዩኝ አይገልጸውም። በምንም ቋንቋ በገልጸው እነዚህ ሰዎች ስልጣን ቢያገኙ እነዚህ ሰዎች ሁኔታው ቢሳካላቸው ለካ ኢትዮጵያን አንኖርም ነበር። ፍጹም ጨካኝ የሆነ አስተሳሰብ እንዳላቸው እኔ ላይ በመረባረባቸው አየሁ። ከየት እንደተጠራሩ ኮሜንት እኮ ሰጥተው አያውቁም ወይ? መልካም ነው። እኔ ላይ ብገባለሁ ቀን በቀን 1 ሰዓት ኮሜንት ሰጥተው አያውቁም። እናንተዬ ተደራጅተው መጡብኝ ያልኳችሁ ዝም የለም እንትን የሚል በቃ እንዳለ ተረባረቡ እና ኧረ ከዚህ አስተሳሰብ እንውጣ። ግን እንደ እስራኤል ውጤታማ ሆነው ቢሆን ኖሮ ምን ያደርጉን ነበር ብዬ ሳስበው በለው ውይ እንደው አታፍሩም? አሁን እስራኤል ስንት ግብ ነው ያስቆጠረችው? እንደ ኳስ ቢሆን